ይሄኛው ጀስት የኤስኤቲ ወይም የ12ኛ ክፍል የአፕቲቲዩድ የማትስ ጥያቄ ነው። በጣም ቀላል ነው። ጀስት እንዴት እንደሚሰራ አሳያችኋለሁ። in a box of pens, pencils and erasers, the number of pens is 2 times the number of pencils. አሁን እዚህ ጋር ጀስት መጀመሪያ ፒ እና ኢ ስለሆነ ተመሳሳይ ስለሚሆንብን ሌላ ፊደል እንጠቀማለን። ስለዚህ ፔን አለ፣ ፔንስል አለ እና ኢሬዘር አለ። ስለዚህ አሁን ጀስት ምን እናድርጋቸው? ይችኛዋን ምን እንበላት? ኤክስ እንበላት፣ ይችኛዋን ዋይ እና ይችኛዋን ደግሞ አሁን ዜድ ብትሉት ግራ ስለሚያጋባ ከሁለት ጋር ተመሳሳይ እንዳይሆንባችሁ አሁን ሲስተማቲክ መሆን አለባችሁ። አሁን ዜድ እና ሁለት የመመሳሰል እድል ስላላችሁ መጠቀም የለባችሁም። ኤስ እና አምስትን አንድ ላይ መጠቀም የለባችሁም። ስለዚህ ኢ ማለት እችላለሁ። ከዛ በኋላ እነዚህን እያነበብኩ ማትማቲካል ኤክስፕሬሽናቸውን ወይም ኢኩዌሽናቸውን አወጣለሁ ማለት ነው። the number of pens is x እኩል ነው እላለሁ 2 times the number of pencil 2y እላለሁ ማለት ነው። the total number of pens x ማለት ነው and e ስንት ነው ተብያለሁ? 41 ነው። the number of eraser e እኩል ነው እና is equal to ተብለናል። the number of pencils ያማት y ሲደመር 8 ማለት ነው። አሁን እኛ የምንፈልገው የማን ነው? የኢን ነው። አሁን ኢን እንዴት ላገኛት ነው? አሁን እዚህ ጋር x እኩል ነው y አለ፣ 3 ኢኩዌሽን አለ አይደል? 3 ኢኩዌሽን አለ፣ 3 አናውን አለ። ስለዚህ ሶልቭ ማድረግ እንችላለን። ስለዚህ ሰብስቲቱሽን ብንጠቀም የተሻለ ነው። ስለዚህ አሁን x ቦታ ላይ እቺን 2y ብጠቀም 2y + e እኩል ነው 41 አይደል? e + y እኩል ነው 8 የሚል አለ። ስለዚህ አሁን y ማጥፋት እችላለሁ ማለት ነው። y ማለት ከዚህ ውስጥ ምን ትሆናለች? e - 8 ትሆናለች ማለት ነው። ሶ እዚህ ጋር ሰብስቲቱት ላድርገው። እዚህ ጋር ሰብስቲቱት አድርገው y ቦታ ላይ ማለት ነው ምን ይሆናል ማለት ነው? 2 into e - 8 ሲደመር e እኩል ነው 41 ይሆናል ማለት ነው። 2 e ሲቀነስ 16 ሲደመር e እኩል ነው 41 ይሆናል። 2 e ሲደመር e ስንት ይሆናል? እዚህ ጋር 3 e አይሆንም ይሆናል አይደል? እቺኛውን ደግሞ ከእኩልነት ታሻግሯት ምን ይሆናል? 41 ሲደመር 16 ይሄን ሲደመር ስንት ይሆናል? 57 ይሆናል ማለት ነው። ስለዚህ 3e እኩል ነው 57 ይሆናል ሲካፈል ለ3 ሲካፈል ለ3 አሁን እዚህ ጋር 3 በ3 እናጠፋለን። 57ን ለ3 ማካፈል ትችላላችሁ። ሎንግ ዲቪዥንን ተጠቀሙ። በማቃለል መስራት ትችላላችሁ። 5 ሲካፈል ለ3 ስንት ጊዜ ይደርሳል? አንድ ጊዜ። 1 ሲባዛ 3 ይሄን ስንቀንስ 2 ይሆናል። ከዛ 7 እናወርዳለን። 27 ለ3 ስንት ጊዜ? 9 ጊዜ። ስለዚህ ነምበር ኦፍ ኢሬዘርስ ስንት ይሆናል ማለት ነው? 19 ይሆናል ማለት ነው። አሁን ነምበር ኦፍ ፔን ማወቅ እንችላለን። ነምበር ኦፍ ፔንስል ማወቅ እንችላለን። ጀስት ለእናንተ እንደ ኤክስፔሪየንስ እንዲሆናችሁ ነምበር ኦፍ ፔንስ ኤንድ ነምበር ኦፍ ፔንስልስ ካልኩሌት አድርጋችሁ ኮሜንት ሴክሽን ላይ ያስቀምጡልን።